ቀላልና ጤናማ የሆነ የድንች አሰራር አሳያችኋለሁ። ለሱም የሚያስፈልገን ድንች እዚህ ጋር እንደምታዩት በውሃ እየቀቀልኩኝ ነው። ከዛ ከበሰለን በኋላ አውጥተን እዚህ ጋር መጥበሻ እናደርጋለን። ትንሽዬ ዘይት አድርገን 2 ፍሬ ነጭ ሽንኩርት ነው የሚያስፈልገን እንደምታዩት። ከዛ ከትፈኑ እንደዚህ ካደረግነው በኋላ በዘይት እንጠብሳለን። ከዛን የከተፍነው ቺክናችንን እናደርጋለን። እናንተ ስጋ መጠቀም ትችላላችሁ። ስጋ እንደዚህ መጥበስ ትችላላችሁ፣ ወይም አትክልት ነገሮችንም መጠቀም ትችላላችሁ በቤታችሁ ባላችሁ። ይሄ ወሳኝ ነገሩ አይደለም፣ ዋናው ድንቹ ነውና። ከዛ እዚህ ጋር ነጭ ሽንኩርት ፓውደሩን ነው የተጠቀምኩት። ከዛ ሚጥሚጣ ትንሽዬ ሚጥሚጣ አድርጋችሁ ከላዩ ላይ ትንሽ ትነሰንሱበታላችሁ እና ጫው እና ብላክ ፔፐር ትንሽዬ ነው የምታደርጉበት። ከዛ አንድ ላይ እንደዚህ ጥብስ ሲልልን ታወጡታላችሁ። እንዳልኳችሁ ዋናው ይሄ አይደለም፣ እንደ ስጋ መጠቀም ትችላላችሁ። በዚህ የዚህ ፋንታ አትክልት ነገርን መጠቀም ትችላላችሁ፣ አትክልት ነገሩንም እና ከዛም ድንቻችን የተቀቀለን ድንቻችን እንደዚህ ከዳመጥነው በኋላ ዱቄት 1 ኩባያ የሚያክል ቢሆን ይሻላል። ትንሽ ትንሽ እያያችሁ ነው የምትጨምሩት፣ እንደሚያስፈልገው እያያችሁ እጃችሁ ላይ። ከዛ 2 እንቁላል ነው፣ 2 እንቁላል እና ጨው ማለት ነው፣ ትንሽዬ ጨው። ከዛ አንድ ላይ አደባልቀ ነው። እንቁላል ወሳኙ ነው፣ ዱቄቱም ትንሽ ያዝ እንዲያደርግልን ስለሚረዳን ነው። እና ከዛን እዚህ ጋር ደግሞ ሳህናችን ላይ ትንሽዬ ዘይት ኦሊቭ ኦይል ነው የተጠቀምኩት። እናንተ ማንኛውም መጠቀም ትችላላችሁ። ከዛን እጃችንን ቀብተን ዘይት እንደምታዩት መልኩ እንደዚህ እናደርጋለን ማለት ነው። እዚህ ጋር ትንሽ ትንሽ ነው ቺክኑን ያደረኩበት። እናንተ የሰራችሁትን ወደ ውስጥም ከሞዘሬላው ጋር እንደዚህ ማድረግ ትችላላችሁ። እጃችሁ ላይ እንዳይዝ ነው የሚረዳው ዘይቱ መቀባቱ ማለት ነው። በዛ በተደጋጋሚ እንደዚህ እያደረግን ማዘጋጀት ነው። እንደምታዩት በጣም ነው የሚጣፍጠው። የእውነት ሞክሩት። እኔ የመጀመሪያ ጊዜ የሰራው ጊዜ ለልጅም ይመቻል፣ ለአዋቂም ስለሚመች ለቁርስ ለምሳ ስለሚሆን ነው። እዚህ ጋር የምታዩት ደግሞ የገበታ ቅቤ ነው ያደረኩበት። እናንተ ዘይት መቀባት ትችላላችሁ፣ ግን ትንሽ ለውጥ አለው የጣዕም እና ከዛ እንደምታዩት እንደዚህ ጎልድ የሆነ ከለር ሰጥቶኛል። እንደምታዩት ጥሩ እየተጠበሰልኝ ነው። ትንሽ ሲጠበስ ማውጣት ትችላላችሁ። እኔ ግን ትንሽ ደረቅ እንዲልልኝ ስለፈለኩኝ ነው እንደዚህ የጠበስኩት። ግን እንደዚህ ሲሆን ይጣፍጣልና እንዴት እንደሚያምር እዩት። ጣዕሙም የእውነት በጣም ትደመሙበታላችሁ። ሞክሩት በየቤታችሁ። በአትክልት የቺክንን ፋንታ በአትክልት ማድረግ ትችላላችሁ። አትክልት ነገሮችን ውስጡ ማድረግ ትችላላችሁ። ስጋ ማድረግ ትችላላችሁ። ምንም ብዙ የሚከብድ ነገር የለም። ቺክኑ ላይም እንደምታዩት ጨው፣ እንቁላል፣ ዱቄት ናቸው ያሉበት የተቀቀለ ላይ እና በጣም ቀላል ነው። ሞክሩት ለልጆቻችሁ፣ ለቤተሰብ ከሰላጣ ጋር ችፕስ ነገር ከጎን ሰርታችሁ ከወደዳችሁት ሀሳብ አስተያየታችሁን አሳውቁኝ።